ሰላም ለእናንተ ይሁን። እንዴት ሰነበታችሁ ወዳጆች? ዛሬ የምንገኘው በታሪክና በሃይማኖት ምስጢር በተሞላችው ጥንታዊት ከተማ ኢስታንቡል ወይም በቀድሞ ስሟ ቁስጥንጥንያ በሚገኘው የፌነር ክፍለ ከተማ ውስጥ ነው። ከፊታችን የምታዩት ይህ ታሪካዊ ቦታ ለዘመናት የክርስትና ማዕከል የነበረችው የቁስጥንጥንያ ቤተክርስቲያን መንበር የቅዱስ ጊዮርጊስ ካቴድራል ነው። በአሁኑ ሰዓት መንበሩ በግሪክ ኦርቶዶክስ ቤተክርስቲያን አስተዳደር ስር ነው የሚገኘው። ይህ ቅዱስ ስፍራ ከአራተኛው የኬልቄዶን ጉባኤ በፊት ቤተክርስቲያን አንድ አካል በነበረችበት ዘመን የሐዋርያው ቅዱስ እንድርያስና የቅዱስ ዮሐንስ አፈወርቅ በረከት ያረፈበት ምድር ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ እዚህ መቆም ማለት በተከፋፈለ ታሪክ ውስጥ የጋራ አባቶቻችንን አሻራ መፈለግ፣ የጠፋውን የቤተክርስቲያን አንድነት በናፍቆት ማሰብ ማለት ነው። እስኪ ኑ አብረን ወደ ውስጥ እንግባና የዘመናት ታሪክን እንመርምር። ወደ ውስጥ ስንገባ የሚሰማው መንፈሳዊ ድባብ ልዩ ነው። ምንም እንኳን አሁን የምታዩት ይህ ህንፃ እንደ አውሮፓውያን አቆጣጠር በ1600 ዓመተ ምህረት አካባቢ የተሰራና ከዚያም በኋላ የታደሰ ቢሆንም በውስጡ የያዛቸው ቅርሶች ግን የሺህ ዓመታት ዕድሜ አላቸው። በተለይም እዚህ የሚገኘው የፓትርያርኩ የመቀመጫ ዙፋን መነሻው ከሐዋርያው ቅዱስ እንድርያስ ጋር ይያያዛል። ታሪክ እንደሚያስረዳው ሐዋርያው ቅዱስ እንድርያስ በ38 ዓመተ ምህረት ክርስትናን እዚህ ሲሰብክ የጀመረው ታሪክ ነው። ቅዱስ እንድርያስ ደቀ መዝሙሩን ቅዱስ እስታኪስን የመጀመሪያው ጳጳስ አድርጎ በሾመበት ጊዜ ይህ መንበር ተተከለ። እኛ የኦሪየንታል ኦርቶዶክስ አማኞች በ451 ዓመተ ምህረት የተደረገውን የኬልቄዶንን ጉባኤ ውሳኔ ባንቀበልም ይህ መንበር ግን ያ ክፍፍል ሳይመጣ በፊት ሁላችንም በአንድ እምነትና በአንድ ማዕድ በነበርንበት ዘመን የተመሰረተ መሆኑን አንዘነጋም። የቤተ ክርስቲያን መከፋፈል ቁስል ቢሆንም ይህ ዙፋን የሚያሳየን ታሪካዊ መሰረት ግን አንድ ነው። በዚህ ቤተ ክርስቲያን ውስጥ ከሚገኙት ታላላቅ ቅርሶች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታላቅ ክብር የምታየው አፈወርቅ ብላ የሰየመችው የቅዱስ ዮሐንስ አፈወርቅ አጽም አንዱ ነው። ቅዱስ ዮሐንስ አፈወርቅ በ398 ዓመተ ምህረት የዚች ከተማ ፓትርያርክ የነበረ፣ አንደበቱ እንደ ወርቅ ያማረ ሆኖ የሚፈስለት፣ ምዕመናንን በፍቅር ያስተማረ፣ ነገስታትን ስለ እውነት የገሰጸ አባት ነው። በዚህም ምክንያት ተሰዶ በስደት እያለ ነው በ407 ዓመተ ምህረት ያረፈው። ዛሬም ድረስ በቤተ ክርስቲያናችን የቅዱስ ዮሐንስ አፈወርቅ ቅዳሴ በታላቅ ክብር ይቀደሳል። የሚገርመው ታሪክ ይህ የከበረ አጽም በ1204 ዓመተ ምህረት አውሮፓውያን የመስቀል ጦረኞች ከተማዋን ሲወሩ ተዘርፎ ወደ ሮም ተወስዶ ነበር። ከ800 ዓመታት በኋላ ግን እግዚአብሔር ፈቅዶ በ2004 ዓመተ ምህረት በክብር ወደዚህ ስፍራ ተመልሷል። የከበረ አጽሙ ባረፈበት ከዚህ ቦታ ቆሞ ለዚህ ዓለም አቀፍ አባት ሰላምታ መስጠት ለእኛ ትልቅ በረከት ነው። በአጠገቡ ደግሞ ሌላኛው የቤተ ክርስቲያናችን ምሰሶ ቅዱስ ጎርጎርዮስ ዘኑሲስ ወይም ቅዱስ ጎርጎርዮስ ነባቤ መለኮት ይገኛል። እርሱም በ381 ዓመተ ምህረት በተደረገው ጉባኤ ላይ መንፈስ ቅዱስ አምላክ መሆኑን በመመስከር የሥላሴን ምስጢር ያብራራ ታላቅ አባት ነው። እርሱም እንደ ዮሐንስ አፈወርቅ ሁሉ ከአራተኛው ጉባኤ በፊት የነበረ የሁለቱም አብያተ ክርስቲያናት የጋራ አባት ነው። የእርሱም አጽም ከሮም የተመለሰ ነው። እነዚህ አባቶች የተዋሕዶ እምነት ምስክሮች ነበሩ። ዛሬም አጽማቸው ስለ ቀድሞ አንድነት ይመሰክራል። እዚህ ጋር ደግሞ ጥንቃቄ የሚፈልግና በትክክል ልንረዳው የሚገባ ታሪክ አለ። ይህ የምታዩት የቅድስት ኢፎሚያ አጽም ነው። እርሷ በ303 ዓመተ ምህረት ገደማ አረማዊ ንጉሥ ዲዮቅልጥያኖስ በክርስቲያኖች ላይ አሰቃቂ መከራ ባደረሰበት ወቅት ስለ ክርስቶስ ፍቅር አንገቷን ለሰይፍ የሰጠች ታላቅ ሰማዕት ናት። እኛ ኦርቶዶክሳውያን እንደ ክርስቶስ ሙሽራና እንደ ታላቅ ሰማዕት እናከብራታለን። ነገር ግን አንድ መታወቅ ያለበት ነገር አለ። በ451 ዓመተ ምህረት በተደረገው የኬልቄዶን ጉባኤ ላይ የቤተ ክርስቲያን አባቶች ስለ ክርስቶስ ባህሪ ሲከራከሩ መጽሐፍትን በመቃብሯ አስቀምጠው ለይታ ሰጠች የሚል እምነትን ከተአምር ጋር የቀላቀለ ታሪክ ይነገራል። ይህ ተአምር ተብዬ ታሪክ በኦሪየንታል ኦርቶዶክስ አባቶች ዘንድ ተቀባይነት የለውም። እኛ የምናከብራት ስለ ንጹሕ ሰማዕትነቷና
ስለ ተጋድሏ ነው እንጂ ለመለያየት ምክንያት ስለሆነውና ከእርሷ ሞት በኋላ ለተፈጠረው የኬልቄዶን ታሪክ አይደለም። ስለዚህ አጽሟን ስናይ የሰማዕትነት ጽናቷን እንጂ የልዩነት ታሪኩን አንመለከትም። ጉዟችንን ስንቀጥል ሁለት ድንቅ እናቶች እናገኛለን። አንደኛዋ ከክርስቶስ ልደት በፊት የነበረች የብሉይ ኪዳን ሰማዕት የሆነችው ቅድስት ሰሎሞኒ ናት። ወዳጆቼ እዚህ የምታዩት አጽም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱስ በመጽሐፈ መቃብያን ቀዳማዊ ምዕራፍ 2 እና 3 ላይ የተጻፈውን ታሪክ ያስታውሰናል። ታሪኩ እንዲህ ነው። ፂሩጻይዳን የሚባል ጨካኝና ጣዖት አምላኪ ንጉሥ ነበር። ይህ ንጉሥ ሁሉም ሰው ለጣዖት እንዲሰግድ አዋጅ አወጣ። በዚህ ጊዜ ግን በእግዚአብሔር የሚያምኑት መቃቢስ የተባለ አባትና ልጆቹ ማለትም አብያ፣ ሴላና ፊንቶስ ለዚህ ክፉ ንጉሥ አልንበረከክም አሉ። ንጉሥ ፂሩጻይዳን በቁጣ ተሞልቶ ለጣዖቴ ካልሰገዳችሁ ትቃጠላላችሁ አላቸው። እነርሱ ግን በመጽሐፈ መቃብያን ቀዳማዊ ምዕራፍ 2 ላይ እንደተጻፈው እንዲህ ሲሉ መለሱለት። እኛስ ለፈጠረን ለእግዚአብሔር እንሰግዳለን እንጂ እጅ ለሠራው ጣዖት አንሰግድም። የሥጋችንን መገደል አንፈራም። እግዚአብሔር ከመቃብር አውጥቶ ነፍስና ሥጋን አዋህዶ ያስነሳናልና። ይህ አጽም የሚነግረን ስለ እውነት ቆመው በንጉሥ ፂሩጻይዳን እሳት ውስጥ ተጥለው ያለፉትን ነገር ግን እምነታቸውን ያልሸጡትን የእነዚህን ጀግኖች ሰማዕታት ታሪክ ነው። በዚህ ሳጥን ውስጥ የሚገኘው አጽም በመቃብያን መጽሐፍ ላይ ለተጠቀሱት ልጆች እናት እንዲሁም ራሷ ሰማዕትነትን የተቀበለች የታላቅ ሴት አጽም ነው። ሌላኛዋ ደግሞ ቅድስት ቴዎፋኖ ናት። ቅድስናዋ ለኦሪየንታል ኦርቶዶክስ እምነት ተከታዮች ግን አይደለም። እርሷ በ9ኛው ክፍለ ዘመን የነበረች የንጉሠ ነገሥት ሊዮ 6ኛ ሚስት ነበረች። ምንም እንኳን በቤተ መንግሥት ውስጥ በድሎት ብትኖርም ልቧ ግን በመንፈሳዊ ሐሳብ የተሞላ ነበር። በጾም በጸሎትና ድሆችን በመርዳት የታወቀች ለነዳያን መጽዋች የሆነች ንግሥት ነበረች። አጽሟ በክብር አርፎ ስልጣንና ሀብት ለቅድስና እንቅፋት እንደማይሆኑ ትመሰክራለች። ቅድስት ቴዎፋኖ የኖረችው ከሁለቱ አብያተ ክርስቲያናት መለያየት በኋላ ስለሆነ እንደ ቅዱስ ዮሐንስ አፈወርቅና እንደ ቅዱስ ጎርጎርዮስ የጋራ ቅድስና እንዳላት ተደርጋ አትቆጠርም። ይሁን እንጂ አጽሟ የሚያስተምረን ንጉሳዊ ኃይል ቢኖርም ቅድስናን ማግኘት ይቻላል የሚለውን ሁለንተናዊ የክርስትና ትምህርት ነው። ወዳጆቼ ወደ ቅዱስ ጊዮርጊስ ካቴድራል መምጣት ማለት የግሪክ ኦርቶዶክስን እምነት ወይም የኬልቄዶንን ጉባኤ መቀበል ማለት አይደለም። ነገር ግን ክርስትና ከመከፋፈሉ በፊት የነበሩትን የእኛም የሆኑትን ቅዱሳን አባቶች አጽም መሳለም፣ ለእውነት የቆሙትን ማሰብና ታሪክን በትክክል መረዳት ነው። እዚህ ያሉት ቅዱስ ዮሐንስ አፈወርቅ፣ ቅዱስ ጎርጎርዮስ፣ ቅድስት ኢፎሚያ እና ቅድስት ሰሎሞኒ ዛሬም በዝምታ ሆነው ስለ ጽናትና ስለ ቀድሞ አንድነት ይሰብካሉ። ይህ ቦታ የክፍፍላችን ምልክት ብቻ ሳይሆን ወደፊት በእግዚአብሔር ፈቃድ ሊመጣ የሚችለው የቤተ ክርስቲያን የአንድነት ተስፋም ምልክት ነው። ታሪክን ማወቅ ማንነትን ማጽናት ነውና በዚህ ቅዱስ ስፍራ ያገኘነው በረከት ከሁላችሁ ጋር ይሁን። ወዳጆች ስለተከታተላችሁን እናመሰግናለን። ይህ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። እግዚአብሔር ኢትዮጵያንና ዓለማችንን ሁሉ ይባርክልን። በሌላ ቪዲዮና በሌላ ታሪካዊ ቦታ ተመልሰን እስከምንገናኝ በቸር ያቆየን። ሻማ እንደዚህ ማስቀመጥ ማብራት ትችላላችሁ። ብሮሸር ከዚህ መውሰድ ትችላላችሁ። የአምላክ እናት ድንግልን ተመልከቷት። የኔ እናት የኔ እመቤት